ሶስት አርባ ሙሉ መቶ በስመ አብ የሜዳ የለም እኮ ሐዋሳ ውስጥ አለ አልቻልም። yes እንደምን ከረማችሁ የዳጊ ሆም ፋሚሊዎች፣ ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ቪዲዮውን ከማስረዳቴ በፊት እንግዲህ እንዳያችሁት ምን እንደመሰለ እንግዲህ ማየት ትችላላችሁ ማለት ነው። ቢፎር ግን ዳጊ ሆምን ሰብስክራይብ ማድረግ እንዳይረሳ። ዳጊ ሆምን ሰብስክራይብ አድርገው ቤተሰብ ሆኖ ዛሬ በማለዳ ተነስተን እንግዲህ በጠዋቱ ወደ ተራራ ፉቲንግ ወጥተናል ማለት ነው። እንግዲህ ዛሬ የምናደርገው ምንድነው? ፉቲንግ ይኖረናል፣ ሃይኪንግ ደግሞ ይኖረናል፣ ፕላስ ደግሞ ቻሌንጅ አዘጋጅተናል እና ሯጮችን መንገድ ላይ እየጠየቅናቸው ቻሌንጅ እናደርጋቸዋለን። ማን ያሸንፋል? ተራራው ግን እንዴት ነው የሚያምረው! አዋሳ ተራራ፣ ታቦር ተራራ ይሄንን ይመስላል። ከኋላ ያለ እዛ ጫፍ ነው የምንወጣው። እዛ ጫፍ my name is Temer. እንግሊሽ Merci. ስኳት ማለት Okay, no problem. ትችያለሽ? ስንት እንሂድ? I can do that. ስንት? Maybe ምን ሄደው ነይ ዲፕ ስኳት 50 it's okay. 1 2 3 4 5 የተቀመሽ አይደለም 6 One more seeker. ስትቀመጪ ነው በጣም የሚከብድ። ናይስ ገና አልጀመረም። አይ ኖ እስቲ ቼክ ላድርግ። ጀምሯል። 12 ሰከንድ እሺ 25 ሆኗል። ደርሱ ማስቀጣ አልኩም። ደርሱ በጣም አሪፍ አሸንፋለሁ። አይታለንም ግን አንተ ለሶስት ናይስ። ስንት ነን አሁን? እሺ 2 ነን። 3 ሄደን ስንመጣ 1 ነው። 4 15 ይበቃል። ምክንያቱም በአንዱ ብቻ ከሰራ it's gonna be difficult, so we have to switch legs to that. ያረፈች ነው እንጂ 5 ይቀራል። አይቻልም 5 ይቀራል። በጣም ያው ኤክሰርሳይዝ በጣም ወሳኝ የሆነ ነገር ነው እና አይ ሪኮመንድ ፎር ኤቭሪዋን በደንብ ኤክሰርሳይዝ እንዲያደርጉ ማለት ነው። ቻሌንጁ ለስታስበሽ ቻሌንጅ የሚያደርገው ያው በጣም ከሞቀ አልጋ ውስጥ ራስን አነቃቅቶ መነሳት ይመስለኛል። ያ ሰብስክራይብ አድርጉ ፕሊዝ ሰብስክራይብ ላይክ ኤንድ ሼር። ቴንክ ዩ ሶ ማች። ስለማን ነው? ፈውዛን። አንተሳ? ሀኒፋ። ለበሽ ሀኒፋ። ሻፋ ዝጊ ተወለብ። ስምሽ ማን ነው? አይሊን። ሃይሊን። ስንት ወርዳለህ? 30 40 20 ትወርጃለሽ? 40 40 ሙሉ። ኦ ማይ ጋድ። እንጀምር።
1 2 3 4 5 አትጋጫ አራት እኔ በቃኝ። በቃ አሸንፋችሁታል። ማን ያሽ ስምሽን መጀመሪያ ይቀር። ኢንቲሳር መኪያ ስንት ወርጃለሽ? 100 ቤት እንዴት ነው? ስንት ወርጃለሽ? 100 በደንብ ነው ያሰራችሁ መሰለኝ። አይ ጎበዞች ናቸው። ይሰራሉ። እሺ 1 2 3 4 5 ወዲያ ቻልኩ እንዴ ወንጀል የለብኝ። ስንት ነው? እነሱ 50 ሞሉ። ዋሞር 100 በስመ አብ ደጋና ማስተራው ዘዘቅ ብዙ ሰዎች ቻሌንጅ የሚያደርጋቸው ነገር ምንድን ነው? ተስፋል ያው ስንፍና አለመዘጋጀቱ ያለማመን ነው። ያው ሰራለህ ብለህ አንተ ያንን ነገር ካመንክ ትሰራለህ። ነገር ግን ለዛ ነገር ቅድመ ሁኔታ ካስቀመጥ አይሳካም። ቻሌንጁን የመስራት ነገር ሳይሆን እዛ ነገር ላይ የመስራት አቅም ራሱ አይኖርም። ሀሳብ ሆነ ትቀራለህ ማለት ነው። ተግባር የለም። እሺ ወደዛ ነው ወደ ካሜራው። እሺ አንድ ላይ ቻው። ማን ያሸንፋል? አስራን እስቲ ቀጥሎ 1 2 3 መቀመጥ 2 3 4 5 6 ያልተቀመጠውን መቀመጥ 31 32 እንደ 33 35 37 ዳጊ ቴንክ ዩ መንገድ እንግዲህ ከጠዋት ተነስተን ተፍተፍ እያለን እንገኛለን። ብዙ ሰዎች እዚህ ጋር ስፖርት የሚሰሩ ሰዎች አሉ እና እነሱን ለማበረታታት ያደረግነው ጉዞ ነው ማለት ነው ይሄ። ሌሎቻችሁም እንግዲህ ጂም ብቻ ለመስራት ያለባችሁ እዚህ ጋር ተራራ እየሮጣችሁ ትንፋሻችሁን ማሳከል ትችላላችሁ ማለት ነው። አሁን የምንገኘው አዋሳ ታቦር ተራራ ላይ እየወጣ እንገኛለን። ተራራውን አብረን ወደ ላይ የምንወጣው ቪው እናሳያችኋለን። ወደ ከተማው ምናምንም በደንብ እናሳያችኋለን። በደንብ ነው እናሳያችሁ። ከዛ ፊት ግን ዳጊውን ሰብስክራይብ ማድረግ እንዳይረሳ። እንቀጥል።
እንዴት ነው የሚያምረው! እንዴት ነው የሚያምረው! ከዚህ ምን ይመስላል? ልጆች ይዘጋሉ። ምንድነው የሜዳ ይሄ ሜዳ የለም እኮ ሐዋሳ ውስጥ አለ ሜዳ ሐዋሳ ሜዳ ይታያል። መሀል ሜዳ ነው። እዚህ ቤቶች አሉ። በዚህ ቦታው በጣም ሰላም ነው። ይሄው በጣም ሰላማዊ ኤሪያ ነው። ሰላማዊ ሌትስ ጎ ማይ ጋድ ይሄን የመሰለ ውበት እያለ ይሄን የመሰለ አረንጓዴ እያለ ከተማ ምን አለ? እዚህ ነው መዝናናት። ዳጊ ሆምን ሰብስክራይብ አድርጉ፣ ለብዙ ሰዎች ሼር አድርጉ። ተራራ እየወጣን ነው፣ እየወረድን ነው። የማናሳየው ነገር የለም፣ የማንገባበት ጉድጓድ የለም። ልክ እንደሆነ ግን አይደል ነው። እኔ ግን ዝም ብዬ ነው እየወረድኩ ያለሁት። ጌታ ሆይ ሰው አንተ በዛ ነው ሰው እየሄደ ያለው ያው እዛ ወዴት እኮ ያስወጣኝ ምን ነው በኢየሱስ ጉድ እኮ ነው። ኧረ በኢየሱስ ስም እንዴት ነው ነገሩ? መሬት እያስያዝከን ወደታች እያዞረኝ ነው። ኢየሱስ ልጥለኝ ነው እንደ ነገር አሁን ትክክለኛ መንገድ መሰለኝ። ጌታ ሆይ አባቴ አንተ አይጥልህም እንደ ጫማው እንዴ? ዝም ብለህ ትሄዳለህ እንደዚህ ተራራው ላይ። We are the gunners ችለናል። ትንሽ ነው የሚቀረን። ሰብስክራይብ አድርጉ። ዳጊ ሆምን ችለናል። አልቻልም። ኧረ በኢየሱስ እኔ እኮ ያንሸራተኛል እኮ ጫማው። ቃል ከመጠበቅ ማን እንደ ዳጊ ሆም? ቃል በመጠበቅ ማን እንደ ዳጊ ሆም? ቃል በመጠበቅ ማን እንደ ዳጊ ሆም? yes ማይ ጉድነስ በጣም የሚገርም ጊዜን ያሳለፍነው። በስመ አብ ዳጊ ሆም ቤተሰብ እንግዲህ ተመልሶ ዛሬ በነበረን ፕሮግራም ሃይኪንግ ብትሉ ፉቲንግ ብትሉ ፕላስ ደግሞ ቻሌንጅ አዘጋጅተን ነበረ። ዛሬ ይሄንን ሙሉ ፕሮግራም እያዘጋጀን ከጠዋት ጀምሮ እዚሁ ሐዋሳ ታቦር ተራራ መሀል ታቦር ተራራ ላይ ነው የምንገኘው ማለት ነው። ለማንኛውም ወጥተናል፣ ወርደናል። በጣም ቆንጆ ጊዜ አሳልፈናል። ዳጊ ሆምን ሰብስክራይብ ማድረግ እንዳይረሳ እና ደግሞ እላችኋለሁ ይቀጥላል ዳጊ ሆም። ቴንክ ዩ